ምንድነው መጀመሪያው ቃል እንግሊዘኛ አላነብም ብዬ ነግሬያለሁ እኮ አይደለም። ምግቡ ምንድነው ምናምን ብላ ተናገር። መጀመሪያ ምንድነው ያዘዝከው? ይሄን ምን ኮረስ ነው የሚባል ነው ያላውቀውም። ምን ኮረስ ማለት ምን? አንተ ምንድነው ያዘዝከው? ፎረስ እኔ ምን አውቃለሁ? አንተ ምንድነው ያዘዝከው? ይሄን ምን ኮረስ ማለት ምን ማለት ነው? እኔ ምን አውቃለሁ? አንተ ምንድነው የድንች አይደል እንዴ? ምን ኮረስ ምናምን ብላ መጣች። ድንች አይደል እንዴ? እኔ እንጃ ግባና አዘዝከኝ አዘዝኩ በቃ አለ እኮ ምንድነው መጀመሪያው ቃል እንግሊዘኛ አላነብም ብዬ ነግሬያለሁ እኮ አይደለም። ምግቡ ምንድነው ምናምን ብላ ተናገር። መጀመሪያ ይሄ ምን እንቁላል ነው? ባዶ እንቁላል የተጠፈጠፈ እንቁላል ነው ያመጣችው። የተጠፈጠፈ እንቁላል ሌላ ምንድነው? ቆይ ምን አድርገህ ነው የምትለኝ አንተ? ቆይ አይደለም መጀመሪያ ገብተህ እዛ አላልኩም? መጀመሪያ አዎ አልከኝ። ብቻ አዘዝኩ በቃ ሌላ ምንድነው ላድርግሽ? እዚህ አንተ ምንድነው ያለችው እሷ? እኔ ምን አውቃለሁ? ያዘዛት እሱ ነው እኮ። ታዲያ ምን ኮረስ ማለት ምንድነው? የድንች አይደል? የድንች ኖርማል ድንች አይደል? ያውም ያልተላጠ ድንች አይደል? እሺ አሁን ምን ይሆንልህ? አንዳንድ ጉራሽ እንደጎረስና አለቀ። ምን ይሆንልሽ ንገረኝ። ይሄው በምን ይበላሽ? ይሄ ነው ያዘዝኩ። ምንድነው እኮ ተናግሬያለሁ። ቅድም አስቼ ነው እየነገርኩህ ደጋግሜ አይደል እኮ። ይሄ በምን ይበላን ያልኩህ አንተ ተናገርም እንዴ? ይሄ በምን ይበላሽ? ቆይ ንገረኝ። ምን አውቃለሁ? ሌላ የሚመጣ ካለ ትጠይቅ። ሌላ የሚመጣ ካለ ምንድነው? ይሄ ድንች አሁን ሚንኮረስ ምናምን ብላ ይሄን ድንች ታመጣለች እንዴ? ሚንኮረስ ነው ያልከኝ። አይ ኮረስቲውን ኒኮረስቲውን ያለች እንጂ እኔ ብቻ አላውቅም እንግሊዘኛ። ደጋግሜ ተናግሬያለሁ። አላነብም እግዚአብሔር ይስጥህ እኮ። ምንድነው አንተ ምንድነው የተባልከው? አንተ ባቤ ምንድነው የተባልከው? እኔ ገብቶ አዟት እኩል አይደል እንደ ገባ ነው እኮ። ታዲያ ምንድነው ያዘዝከው? የታለ መሳይ ነው እኔንም በላ በቃ ምንድነው? እኔ አዲስ አበባ ምግብ ቤቱ ዲኮሩ ብቻ የበዛበት ምግብ ቤት ልምጣ እንዴ? ዲኮር ይሄ ምናምን አነገረ ቀደም ይሄን ሁሉ ነው አምጣችሁ ቁጭ ታደርጉት። ምን ሆነ ነው? አንተ ራስህ ያማል እንዴ? ይሄ ቃሪያ እኮ ነው። ይሄ ቃሪያ ነው በቃ። የሽንኩርት ነው፣ ቲማቲም ነው። ሌላ ምንድነው? ታታ ምን እያደረክ ነው እንዴ? ምን ሆነ ነው? እሱ አይበላም እየላስከው ነው እንዴ? እና ለዚህ ነው 1300 ብር የከፈልኩትኝ ለማይረባ ነገር። አንተ ለዚህ ነው 1300 ብር ይሄንን ጥራጥሬ እንትን ብዬ ነው 1300 ብር የከፈልኩትኝ። ንገረኝ እስኪ ምን ኮረስ ምናምን ብላ ድንች ክክል ነው የመጣው አይደል? ለዚህ ነው 1300 ብር የከፈልኩትኝ። ብሞት አልከፍልልህም። ትቀልዳለህ እንዴ አንተ? እንደዚህ ብለህ ተዛዘን ምን አውቃለሁ? ምን አይደለም ሲጀመር ተመጣ ቀደም ትላለህ። እኔ በፊት የመጣ አንተ እኔ ምን አውቃለሁ? የዛ ደግሞ መልሱ የመጣ አፉ የቀደመው አዘዝኩኝ። ይመይች እግዚአብሔር። ባለፈውም እንደዚህ በምንድነው አልከፍልም ብሎ ይሄ ምንድነው ሲከራከር ለምን እንደዚህ አይነት ቦታ ይዘውት ይገባሉ? ሲጀመር እነሱ በቃ እንደሱ የለመደው ያሆድ ያዝ የሚያደርግ ነገር ነው።